ሰላም ሰላም ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ የብርቱካን ኬክ ይዤላችሁ መጥቻለሁኝ። ይሄንን ኬክ በጾም ምክንያት ወተት፣ እንቁላል፣ ቅቤ እንደዚህ አይነት ነገሮችን ለማይመገቡ ሰዎች የሚሆን ነው እና በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ጣፋጭ ነው፣ በጣም ቆንጆ ነው እና ብዙም ደግሞ ኢንግሪዲየንቶች የሉትም። ያው ብርቱካንን ብቻ ነው የምንጠቀመው ማለት ነው። እንደምታዩት 200 ሚሊ የሚሆን የብርቱካን ጁስ አዘጋጅቻለሁ። ጨምቄ ፍሬውን አውጥቼ ለብቻ አዘጋጀሁት። ከዛም 200 ግራም ስኳር ጨመርኩበት። ስኳሩንና ብርቱካኑን በደንብ አድርጌ አዋህደዋለሁ። በደንብ እርስ በርሱ እንዲዋሃድ። ከዛም 100 ሚሊ ሊትር የሚሆን ዘይት፣ የምግብ ዘይት ማንኛውንም ነው የተጠቀምኩት። ኦሊቭ ኦይል ሳይሆን ኖርማል ምግብ የምናበስልበትን ዘይት ነው ያደረኩት። ከዛም 1 ማንኪያ ቫኒሊያ ለሽታ ጨመርኩበት። እያንዳንዱን ነገር ኢንግሪዲየንት በጨመርን ቁጥር ከብርቱካኑ ጋር በደንብ አድርገን ማዋሃድ አለብን። ከዛ እዚህ ጋር ደግሞ ዱቄት 350 ግራም አዘጋጀው። እሱንም እየነፋሁኝ ነው ትንሽ ትንሽ መጨምረው። በትንሽ ጨምሬ እያዋሃድኩ በደንብ እንደገና ደግሞ ሌላ ጨምራለሁ ማለት ነው። በአንድ ጊዜ ዱቄቱን ብንጨምረው ይጓጉላል፣ በደንብ አይዋሃድም። ስለዚህ በደንብ ውስጡ ክፍትፍት ብሎ እንዲበስልልን ትንሽ እየጨመርን እንደዚህ አድርገን እናዋህደዋለን ማለት ነው። በደንብ ከብርቱካኑ ጋር አብሮ እንዲዋሃድ። ከዛም ያው እንደዚህ በደንብ መተዋለሁ። በማንኛውም ነገር በማሽንም ባይሆን ይሄ ቀላል ነው፣ በእጃችንም መስራት እንችላለን፣ በማሽንም መምታት እንችላለን። ከዛም ቤኪንግ ፓውደር 16 ግራም ጨምሬበታለሁ። ቤኪንግ ፓውደሩ ያው ከሌላኛው ዳቦ ከምንጋግርበት እርሾ ይልቅ ይሄ ለጣፋጭ ነገር ለቶርታ ስንሰራ የምንጠቀመው ቶሎ ወዲያው ኩፍ የሚያደርግ ስለሆነ እሱን 16 ግራም ወይም ደግሞ አንድ እንደዚህ የተዘጋጀችዋም ካለች አንዷን መጨመር ይቻላል። ከዛ 1 ማንኪያ ሎሚ ጁስ ወይ ደግሞ 1 ማንኪያ አቼቶ መጨመር እንችላለን። ለቃናው ቆንጆ ነው የሚያደርገው እሱም። ከዛም እንደምታዩት በላዩ ላይ መጨረሻ ላይ 80 ሚሊ ሊትር ውሃ፣ የሞቀ በደንብ ሞቅ ያለ ውሃ በላዩ ላይ ጨመርኩበት። ውሃው ይበልጥ እስካሁን ድረስ ምንም ውሃ ስላልጨመረን ውሃው ይበልጥ ክፍትፍት እንዲል ያደርገዋል። እንደምታዩት ልልት ተብሏል። በፊት የተያዘ ነበር በጣም ሊጡ። አሁን ውሃውን ስጨምር ላልቷል ማለት ነው። ከዛ መጋገሪያ እቃችንን ማንኛውም አይነት ቅርጽ ያለው መጋገሪያ እቃ እናደርጋለን። እዚህ ላይ አሁን ቅቤ አልቀባሁትም፣ ምክንያቱም ቅቤ የሌለው ጾም የሌለው ስለሆነ የምንሰራው። ዘይት የተጠቀምኩት ዘይቱን በደንብ ቀባሁት። ዱቄት አላደረኩም። ዱቄት ማድረግ ከፈለጋችሁ ማድረግ ይቻላል። ይሄ ግን መጋገሪያው ስለማይዝ ነው ዱቄት ያልተጠቀምኩት። ወይም ደግሞ የመጋገሪያው ወረቀትንም ከስር መጠቀም እንችላለን። ከዛም ያው በቀጥታ ወደ ፎርኖ ውስጥ ነው የምንከተው። በ175 ወይ እስከ 180 በ175 ቢሆን ጥሩ ነው። ቀስ ብሎ ሳያር ይበስላል ማለት ነው። እንደዛ አድርገን ለ40 ደቂቃ ማብሰል። ከዛ ያው እንደዚህ ቆንጆ ሆኖ በስሏል እና ከላይ ስኳር፣ ያው ደቃቅ ስኳሩን እንደዚህ አድርገን እንነፋና ለበላይ እናደርግበታለን ቀዝቀዝ ካለ በኋላ እና በጣም ጣፋጭ ነው። ሽታው በተለይ ያው ብርቱካን እንደምታውቁት ሽታው ቆንጆ ነው። በሚበስል ጊዜ ደግሞ አንድ ላይ በጣም ቆንጆ የሆነ ቃና ነው ያለው። በጣም ደግሞ ደስ የሚል ሽታ ነው ያለው። እንዲሁም የጾም ኬክ በቃ እንደዚህ ትልቅ የሚሆን ቆንጆ የሚሆን አይመስለንም። ብዙ ጊዜ ብርቱካንና እንቁላልና ቅቤ ካልተጠቀምን፣ እንደዚህ ወተት ካልተጠቀምን ጥሩ የሚሆን አይመስለንም። ነገር ግን ካለ እነዚህ ውህዶች ራሱ ቆንጆ አድርገን እንደዚህ መስራት እንችላለን እና ለቁርስ፣ ለመክሰስ ቤታችን ውስጥ ለልደትም ቢሆን ያው እንደዚህ ሰርተን የልደት ቶርታም ማድረግ እንችላለን፣ ክሬም ቀብተን ማለት ነው። እና እንደዚህ አድርጋችሁ ሰርታችሁ ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ በሚቀጥለው ጊዜ ደግሞ በሌላ አዲስ ነገር እስከማገኛችሁ ድረስ ቸርን ሰንብት።